የሚመጣው ሰኞ ማለት ነው ከእሑድ ጀምሮ በዋዜማ በደማቅ ሁኔታ ይከበራል። የታላቁ መልአክ ቅዱስ ሩፋኤል በዚህ ቦታ ላይ ስለሚከበር ታቦተ ሕግ ወጥቶ እኛንና አካባቢውን ስለሚባርክ ሁላቸውም ላልሰሙት በማሰማት ይሄ መልእክት የድምፅ ላልደረሳቸው በማድረስ ቀስቅሳችሁ የሚቻላችሁን ሁሉ ነገር ይዛችሁ በክብረ በዓሉ ላይ እንድትገኙና የበዓሉ ባለቤት እንድትሆኑ በቤተ ክርስቲያናችን ስም አደራ እንላለን። እንግዲህ ቀደም ሲል እንዳሳለፍን 2 ተከታታይ ቀን የሚያስደንቅና ሕዝብ እንደ አሸዋ በዚህ ቦታ ላይ ፈስቶ የታየበት ቀን ትልቅ የበረከትና ልዩ ልዩ አገልግሎት ሲሰጥ ነበር ማለት ነው። የአገልግሎት ከፊታችን ባለው አርብና ቅዳሜም ይቀጥላል ማለት ነው። እኔን አገልግሎት ብዙዎቻችሁ ምናልባት ያልነበራችሁ ካላችሁ በሚዲያ ስናይ የነበረው በአካለ ሥጋ በመገኘት በዚህ ቦታ ላይ በጸሎትና በልዩ ደዌ ተይዘው ያሉ ወገኖቻችን የሚፈወሱበትና በጸበል ርጭት ታላቅ የወንጌልና የጸበል አገልግሎት በልዩ አባቶች በቦታው ላይ ስለተጀመረ ያንን መንፈሳዊ የሆነ አገልግሎታችን እግዚአብሔር በሰላም እንዳስጀመረ በሰላም እስከ መጨረሻ ድረስ እንድንጓዝበትና ቤተ ክርስቲያናችን ለዓለም ዕውቅናዋ ከፍ ብሎ የሚታይበት ሰው በዚህ ቦታ ላይ በዝቶ ታሪክ የሚነገርበት አገልግሎትና ጉዞ ያደርግልን።